እኛ ሀገር ያው በድሮ ስለሆን እሺ ችግር የለም። ኤኒዌይስ ሽንት እና ለውጥ ነበረው ሽንት ስጠጣ ኖ ማለት ያንን ከንትን ካልኩ በኋላ ኢንዶስኮፒ ታየውኝ። ኢንዶስኮፒ ስታይ ደህና ነው፣ ምንም ያን ያክል እንትን የሚል አይደለም አለኝ። መድኃኒት ወስጄ ማገገም ጀመርኩኝ። ምን ልል ፈልጌ ነው ግን አሁንም ላይ መልሶ በቃ የባህል መድኃኒት ብዙ ስለተጠቀምኩኝ የማስቸገር ባህሪ አለው እና በምን አይነት አመጋገብ አስተካክያለሁ። ከምንም አይነት ነገር አልኮል ወይንም ደግሞ እንደዚህ ሌላ እንደዚህ የተጠባበሱ ነገሮች ወይንም ብቻ ብዙ ነገሮችን አመጋገብ ላይ ራሱ አስተካክያለሁ። ነገር ግን የሆነ አንዳንድ ጊዜ ይረብሸኛል። ከዚሁ ጋር ተይዞ በምን አይነት መንገድ ማስተካከል ይችላል የሚል ጥያቄ ለማቅረብ ነው። ጥሩ የምትመክሩት አላችሁ? አብርሽ አብርታል። ዶክተር ጥላሁን ከአንገት በላይ ስፔሻሊስት እንኳን ደህና መጣ። እንኳን ደህና ቆያችሁኝ። እንዴት ናቸው? አለን አለን አለን። ሰሞኑን እኮ በጣም በቃ ምንድን ነው ኔትወርክ መብራት ጠፍቶብን መብራት ለዛ ነው። ውሃም እና መብራት ስልካችን ራሱ ላይ በገብቼ ነው የዘጋው። መቼ ነው ውጭ ላይ ዋይፋዩም ያለ በዳታ ደግሞ አይሰራም። ያኔ እየሰማው ከዛ የኔ ደግሞ መብራት ዘጋብኝ። ስመለስ የላችሁም። እንደዛ ያጋጥማል። ኤኒዌይስ የአማራ ክልል ስለሆን ቲሶኪ እንኳን ደህና መጣችሁ። አነውስ ነው እንኳን ደህና ቆያችሁን። እሺ ሰይድን ምን ትመክሩት አላችሁ? ጨጓራ ኢንዶስኮፒው አልሰራለሁ ተብለሃል ሰይድ? ኢንዶስኮፒ በሰዓቱ ጨጓራ ተልጧል ተብለሃል? ኢንዶስኮፒ ስታይ በነበረ ሰዓት ደህና ነው ተብዬ ያን ያክል ጉዳት አልደረሰበትም። አንደኛ ልጅ የሚል ነገር እንትን ይላል የሚል ነገር የተባልኩት። ኢንዶስኮፒ ውጤቱን አለ ከእጅህ ላይ በቪዲዮ ወይ በፎቶ ታሳየናለህ ላይቭ እዚሁ ጋር ወይስ ካለ ብዬ ነው። አሁን አላገኘሁም። አሁን የለም። ስለዚህ አሁን ምን መሰለህ፣ አሁን አንተ በምትነግረን ነገር የጨጓራ በትክክል ጨጓራ ሆኖ ጨጓራ መላጥ ምናምን ካለው ጨጓራ መላጥ ካለው እድሜ ስንት ነው? 25። ስለዚህ ያንግ ነህ። ፕሮባብሊ ጨጓራ ላይ የመላጥ ነገር ካለ ወይ ዶድነም ላይ የመላጥ ነገር ካለ መድኃኒቶቹ ያው ኢንዶስኮፒም ጨጓራ ላይ ከሆነ ምርመራ ይወስዳሉ ኦብቪየስሊ ሐኪሞቹ። ነገር ግን መላጥ ከሌለው እና አንዳንዴ የጨጓራ ህመም አስቸጋሪ ሊሆን ይችላል። በትክክል የጨጓራ ከሆነ ግን ጨጓራ የሚመስሉ ሌሎች ህመሞችም ስላሉ እነሱ ከሆኑ ለውጥ ላይኖረው ይችላል። ሌላ አዲሽናል ምርመራ ሊያስፈልግ ይችላል። ነገር ግን በትክክል ጨጓራ መላጡ ነው መድኃኒት እየወሰድክ ለውጥ ከሌለው እና እንደገና ከተነሳብህ ያው እንደዚህ ሊኖር ይችላል ዙሮ መነሳት። ብዙ አማራጮች አሉ። አንደኛ ባክቴሪያው ድንገት ካልጠፋ ድጋሚ መውሰድ ሊኖርብ ይችላል፣ የተጨማሪ መድኃኒት ተጨምሮ። ኤኒዌይስ ሐኪምህን ማናገር ሊያስፈልግ ይችላል። ሌላ ደግሞ ሌሎች ከጨጓራ የሚመሳሰሉ ሌሎች ህመሞችም ሊሆኑ ይችላሉ እና ፕሮባብሊ ድጋሚ ሐኪምክን መታየት ሊኖርብ ይችላል። ፕሮባብሊ አንተ ብዙ ምርመራ አድርገሃል፣ የተሻለ ሕክምና አግኝተህ ሊሆን ይችላል። ኢንዶስኮፒም ከታየህ ዚስ ማች ከታየህ ያዩህም ስፔሻሊስት ሐኪሞች ሊሆኑ ስለሚችሉ አብሪሽ ሚውት አርግ። ለውጥ ከሌለህ ዙሮ መታየት አሪፍ ይመስለኛል። ሌሎች የምትመክሩት አላችሁ? ንብረት አለህ? አሌክስ እኔ ልቀጥል? ዶክተር ቀጥል አሌክስ። ዶክተር ንብረት ኔትወርክ ትንሽ ቀጥል ዶክተር አሌክስ። እሺ ያው እንግዲህ ብዙ ጊዜ እንትን ነው ይሄ የጨጓራ ህመም የተወሰነ ያው የሚያስቸግር ነገር አለው። ያው ሊመላለስ ይችላል። ልክ ነህ፣ መመላለስ ነገሮች ይኖራሉ። ኢንጀነራል ግን በአጠቃላይ ምንድን ነው ዋናው የመጀመሪያው ነገር ጨጓራ ባክቴሪያ አለ የለም የሚለውን የጨጓራ ባክቴሪያ ምርመራ በሰገራ በደም ምናምን ሳይሆን በሰገራ ማድረግ። እሱ ካለ የእሱን መድኃኒት በትክክል ከ10 እስከ 14 ቀን 3 አይነት መድኃኒቶች ነው እሱንን መውሰድ ነው። ከዛ ውጭ ግን ብዙዎቹ ነገሮች ይህም ከላይፍ ስታይል ጋር የተያያዙ ነገሮች እስካላስተካከልና ድረስ የመመላለስ ነገሮች ሊኖሩ ይችላሉ። ለምሳሌ በደንብ ሃይድሬት ማድረግ አለብህ አንተ ሁሌ።
ውሃ አሁን ውሃ መጠጣት ምናምን ሲባል ጀስ ብሎ ሲምፕል አድቫይስ ይመስላል፣ ግን በጣም ኢምፖርታንት ነው። ሁልጊዜ በደንብ ሃይድሬት ራስክን ማድረግ መቻል አለብን። ሁለተኛ ይህ ሰውነት ክብደትም ኦቨር ከሆነ ዌይት እሱንም ሬዲዩስ ማድረግ ምናምን መቻል አለብን። ከዛ ውጭ የሚያስነሱብህን ምግቦቹም እንደዚሁ መለየት፣ ጥሩ የሚሰማህን ምግቦቹን በደንብ መውሰድ፣ እነዛ ማድረግ። ተጨማሪ ደግሞ እንደዚህ ካፌን ያላቸው እንደ ሻይ፣ ቡና እንደዚህ አይነት ነገሮችን እነሱ መቀነስ፣ ስፓይስ ይሄ ቅመማ ቅመም ጋር የተያያዙ ምግቦቹን እነሱ መቀነስ። እንደገና ደግሞ ምግቦቹን ደግሞ ስትወስድ ትንሽ ሆኖ ግን ፍሪኩዌንት ማድረግ፣ አንድ ጊዜ ብዙ ነገር አለመጠቀም፣ ብዙ ነገር አለመውሰድ። እነዚህ ነገሮች ብታደርግ፣ ተጨማሪ ደግሞ ምናልባት እነዚህ ከስንዴ ጋር የተያያዙ ምግቦቹን ብትቀንስ፣ እነዚህን ብትዳርግ የተወሰነ መሻሻሎቹ ምናምን ይኖራሉ ብዬ አስባለኝ። እና ሞር አንተ ላይፍ ስታይልህ ላይ በደንብ ብትሰራ፣ ስትረስ ምናምን ማኔጅመንት ላይ በደንብ እንትን ብትል፣ ኤክሰርሳይዝ ኢቭን ብታደርግ፣ አልኮል ምናምን እንደዚህ አይነት ነገሮች ካሉ እነሱን ነገሮች ብታስወግድ፣ ሲጋራ፣ ጫት ምናምን እነዚህ ነገሮች የምትወስድ አይነት ነገር ከሆነ እነዚህን ነገሮች በዋናነት እነዚህ ጋር ሰርተህ ከዛም በኋላ መድኃኒቶቹን ደግሞ በትክክል ብትወስድ አትሊስት መመላለሱን እንትን ማድረግ ትችላለህ፣ መቀነስ ትችላለህ። ጥሩ ኦኬ ዶክተር አመሰግናለሁ። ዞሮ ማለት አሁን በቅርብ ጊዜም ደግሞ ይሄ ምንድነው ታይቼ ጨጓራ ባክቴሪያ የዛሬ 8 ቀን ምናምን አካባቢ ባክቴሪያ አለበት ተብዬ የ7 ቀን መድኃኒት ወስጃለሁ። ጨጓራ ባክቴሪያ 7 ቀን ሳይሆን ስታንዳርዱ ከ10 እስከ 14 ቀን ነው። ቤስት 14 ቀን ነው። 3 አይነት መድኃኒቶች አሉ። 14 ቀን ነው ኖርማሊ መወሰድ ያለበት። ከዛም በኋላ ደግሞ 2 ሳምንት አርፈህ መድኃኒቶቹን ከጨረስክ በኋላ መጥፋት አለመጥፋቱ ማረጋገጥ መቻል አለብህ። ካልሆነ በ7 ቀን ሕክምና የጨጓራ ባክቴሪያ ይጠፋል የሚል እንትን የለም። ስለዚህ 14 የወሰድኩት እንደዚህ የ7 ቀን መርፌ ተሰጠኝ። እሱም ብቻ ነው የወሰድኩት። ሌላ የሚዋጡ ነገሮች የወሰድኩት ከ8 ቀን ምናምን በፊት የሚዋጡ መድኃኒቶች አልወሰድኩም። በመርፌ መልክ ብቻ የ7 ቀን መርፌ ብቻ ነው የወሰድኩት። ግን በሰገራ ነው በደም ነው የተመረመርከው? የጨጓራ ባክቴሪያውን ባክቴሪያ ሁሉም በማን ነው? በሰገራ ነው። ኦኬ፣ በሰገራ ከሆነ እንግዲህ ስታንዳርዱ እንደዚህ አይደለም። እሺ ሜቢ ወይ ሌላ ነገር ታክመ ይሆናል እንጂ ጨጓራ ባክቴሪያ እንትን በሰገራ አድርገህ ፖዚቲቭ ሚል ከሆነ 3 አይነት መድኃኒት ነው ሚኒመም 10 ቀን መውሰድ አለብህ። ማክሲመም 14። የግል ክሊኒክ ነው እንዴ ሰይድ? አሁን የወሰድኩት የግል ክሊኒክ ነው። በመርፌ የወሰድኩበት አዲስ አበባ እዚህ የግል ክሊኒክ ነው። ማነው ገርጂ የሚባል ሰፈር አካባቢ ማለት ነው። በመርፌ ጨጓራ ባክቴሪያ በመርፌ እንደዛ ነው የተሰጠኝ። ነው ጋይስ ታውቃላችሁ፣ ባክቴሪያ ያሳያል እና 7 ቀን ተመላላሽ መርፌ እንትን በል ተብዬ እንደዛ ተጠቅሜያለሁ። ሜቢ እሱን ላይሆን ይችላል። አይ ቲንክ ጨጓራ ባክቴሪያ ያሉት ሌላ እንትን ነው። አንዳንዴ ምን አለ መሰለህ ዶክተር አደራጀው ፕራይቬት ክሊኒኮች እኔም አውቃለኝ ከ3 ዓመት በፊት ጂፒ ያለው ምናምን ሰራ ነበርና ለይተው አይነግሯቸውም። አሁን ለምሳሌ ሰገራ ምርመራ ተደርጎ ሰገራ ምርመራ ተደርጎ ጀስት የሆነ ፓሴል ምናምን አርቢሲ ምናምን አለ ይባላል አይደል? እሱን ጀስት እንደዛ ብሎ የመንገር አይነት ነገሮች አሉ። እና አይ ቲንክ እንትን አድርግ ሳይድ የሰገራ ምርመራ እንደገና አድርግ። እሺ የጨጓራ ባክቴሪያ በሰገራ የሚመረመረውን አድርግና እሱ ፖዚቲቭ ሚል ከሆነ እኔ መድኃኒቱን እጽፍልሃለሁ በውስጥ ፈቃደኛ ከሆንክ የ14 ቀን ወይ እንደዛ አድርገን ከዛም በኋላ ብናየው ይሻላል። እሺ ዶክተር አመሰግናለሁ። ማለት አበዛውባችሁ፣ ከልብ አመሰግናለሁ። በጣም እናመሰግናለን። ችግር የለውም፣ ያው እኛ ታይም ሰተን ነው። እናመሰግናለን። ታብታብ አድርገህ እዚህ ያሉትን ሐኪሞች ሁሉንም ፎሎ አድርግልን። እናመሰግናለን። ፎሎ አድርጋለሁ። እሺ ዶክተር። እሺ
አይዲ አፋር መርሐባ ዋት ኢዝ አይዲ? ኢብራሂም ደረሳ አፋር ፍሮም አፋር። ያ ኦኬ ጉድ ግሬት። 150 ሰው እየተከታተለ ነው ጋይስ። በጣም ደስ ይላል። ያው 150 ሰው ባይደወይ ከእኛ አንጻር በጣም ትንሽ ነው። አዚሲ ሃይ ክላስ ቲም ነው ያለው። ኢንተርኒስት አለ፣ ኤኤንቲ አለ፣ ከአንገት በላይ ስፔሻሊስት፣ ጋይኒ ሳብ ስፔሻሊስት አለ፣ ዶክተር ሳላ አምላክ አለ፣ የህፃናት ቀዶ ጥገና ስፔሻሊስት እና ዶክተር አብርሽ እና እኔ ቀዶ ጥገና ሐኪም። ስለዚህ ብዙ ኬዞችን እየተመካከርን አመድ ማድረግ እንችላለን። ኤኒዌይስ አንድ በኢንቦክስ የላከልኝ ዛሬ የፖሰትኩት አለና ፕሮባብሊ ኤንቲ ኢንተርናል ሜዲሲን ባለበት ኒውሮሎጂስትም ሲገባ ዲስከስ ብናደርግበት ደስ ይለኛል። ኤኒዌይስ ከኒውሮ ጋር አውርተናል። ቬስቲቡላር ማይግሬን ምናምን እያልኩት ነበር እኔ አንብቤ ትንሽ የላከልኝ አይታችሁት ከሆነ እንቀጥላለን። አይዲ አፋር ጥያቄ። እሺ ቴንኪዩ ዋው በጣም ደስ ይላል። በጣም ጥሩ ፕሮግራም ነው። እንግዲህ እዚህ ሆኖ ሰው ቤሊቭ ያለውን ችግር እንዲያስረዳ ይህን ፕሮግራም ማዘጋጀታችሁ በጣም የሚበረታታና ደስ የሚል ነው። የኔ ዶክተሮችን ሁሉም አመሰግናለሁ። የሚጠይቀው ትንሽ ይሄ ጆሮ አካባቢና አንገት አካባቢ ትንሽ ከተኛሁ በኋላ እንቅልፍ ላይ ሁኜ ራሴን ሳቅ ወይም ሲነቃ ትንሽ ይደነዝዛል እና እሱን ነገር ጭንቅላት አካባቢን በኢጂጄ ወይም ጫስ ብያችን ካላልኩ ማለት ነው ይሰማላ። እሺ እና ከነቃሁ በኋላ ወይም ቁጭ ካልኩ በኋላ ብዙም አይቀርም፣ ግን ከተኛሁ በኋላ ራሴን ሳቄና ሲነቃ ትንሽ የመደንዘዝ ነገር አለ እና አንገቴና ይሄ ጆሮ አካባቢ ነው የሚደነዝዘው። ቆይ ወደ 6-7 ዓመት ይሆናል፣ ግን እስካሁን ብዙም እንትን አላለኝም። ሕክምና ሞክሬ ኤምአርአይ ተነስቻለሁ። ብዙም ችግሩን ሩት ኬዙን ነው አላወቅኩም። ያው የቪታሚን ዲ እጥረት ሊሆን ይችላል በሚል ቪታሚኖቹን በኪኒን መልኩና በምግብ የሚወሰዱን ወስጃለሁ። ግን አሁንም ያንን ችግር አለኝ እና ዶክተሮች ውስጥ ምናልባት የሚሰጡኝ ኮሜንት ካለ ለመስማት ነበረ። አመሰግናለሁ። እሺ እዚህ ጋር አንድ ልጅ የጻፈውን ሰማችሁኝ? የግመል ሽንት ጠጣ ይላል። ግመል ሽንት ይጠጣል እንደ ግመል እኛ አካባቢ የለም። አዋው ይጠጣል እንዴ? ደብረ ይጠጣል። ለመድኃኒትነት ይጠጣል። ምን ያድናል? አይ ጥሩ ነው ይባላል። ማለት ኤክስፐሪመንት የተረጋገጠ ነገር ባይኖርም ግን ጥሩ ነው ይባላል። ስንት ነው የሚያስከፍሉት አሁን ለአንድ ግመል ሽንት? ላሐውላ ኧረ በነፃ ነው። ከፈለግ የሚፈልግ ሰው ካለ እኔ መላክ ይችላል። ኧረ እኔ አልጠጣም። ታክምናል የሚል ሰዎች አሉ። ለእኔ ነው አሁን ይሄ ሕክምና የታዘዘው ግመል ሽንት አይደል ነው። የሆነ ልጅ ነው ሪዝን የሚለው ጽፎ አይቼው ነው። ዳንዳ እንደዚህ አንመክርም፣ እኛ አንመክርም። ዶክተር አይልም ጠጣት የለብንም። ሰውኛ የግመል ሽንት ክብር ያለው ፍጡር ነው። የሰው ሽንት የግመል ሽንት ጠጡ ይባላል። ድሮ ነበረ። ዋት ዱ ዩ ቲንክ? እስቲ ሀሳብ ስጡበት እዚህ ላይ ንብረት አለ አብርሽ። ያው አይፈቀድም። ኖርማሊ በባህል የሚደረገውን ነገር ወደ ሕክምና ማምጣት አንችልም እኛ ሳይንሳዊ ያልሆነ ነገር ስለሆነ። ግን እንደ ባህል ግን ሳይንሳዊ ነገር ነው ይደገፋል ማለት አንችልም እኛ እንደ ባለሙያ ማለት ነው። አዎ ግመል ሽንት እኔ ምል ይባላል ነው። ግመል ሽንት ምን ሽንት ነው? በቃ ምንም አይኖረውም። ኬሚካል ይኖረዋል ብለን አናስብም። ያው ሰዎች ብዙ እምነትና ብዙ እንትን አላቸው አስተሳሰብ። ያ ነገር ግን በሳይንስ እስካልተደገፈ ድረስ በሳይንስ እስካልተረጋገጠ ድረስ አድርጉ ማለትም ጥሩ አይደለም። እኛም አንመክርም። ኖርማሊ የሚደረገው ነገር ሁሉ እውነት ነው ማለት አይደለም። ያ ማለት ግን የባህል ሕክምናዎችን
እንትን ማድረጊያ አይደለም፣ ሳይንሳዊ አይደለም።